ሰላም የተወደዳችሁ ቤተሰቦቻችን እንዴት ሰነበታችሁ? ይህ ሄኖክ ሚዲያ ነው። በዛሬው መርሃ ግብራችን በሀገራችን በተከሰተው የእርስ በርስ ጦርነት በህፃናት ላይ ስለሚያስከትለው የስነ ልቦና ችግርን እንነግራችኋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። መርሃ ግብራችን ለሌሎች እንዲደርስ ላይክ አድርጉልን፣ አስተያየታችሁንም ጻፉልን። እስከ መጨረሻው አብራችሁን ቆዩ። ዛሬ በኢትዮጵያ የእርስ በርስ ጦርነት በሚደረግባቸው አካባቢዎች ትልቅ ስሆን ወይም ሳድግ ዶክተርና መሐንዲስ ሆናሉ የሚሉ ህጻናት እየጠፉ ይገኛሉ። ጨዋታቸውም ወታደራዊ ስልጠና አሊያም ደግሞ ተኩሱ ብቻ ከሆነ ዓመታት እየተቆጠሩ ነው። ይህን ለማረጋገጥ ማህበራዊ ድረገጾችን ጎራ ማለት በቂ ነው። በአካልም ለማረጋገጥ ካስፈለገ የእርስ በርስ ጦርነቶች ወዳሉበት የኢትዮጵያ አካባቢዎች ሄደው ከ5 ዓመት እስከ 10 ዓመት ዕድሜ ላይ የሚገኙ ህጻናትን ስታድጉ ምን መሆን ትፈልጋላችሁ የሚል ጥያቄ ማቅረብ በቂ ነው። ህጻናቱም የአንድን ታጣቂ ቡድን ስም ከጠሩ በኋላ እንደነሱ መሆን እንደሚፈልጉ ይነግሯቸዋል። እኔ ከፋኖች ያው የምስራቅ አማራ ፋኖ ዋና አዛዥ ዋርካው ምሬ ወዳጅ አድናቂ ነኝ። ያው ካድናቆት የሚበለጠ ያው እንደዚህ ራሱ ቤተሰብ ለምንድነው እንደዚህ የምንለብስ ይሉኛል። ያው እኔም ምሬን ስለሆነ ወደፊት መተካት የምፈልገው የሱን አለባበስ እየለበስኩ ነው። የእርስ በርስ ጦርነት ሀገርን አምራች የሰው ኃይልን እያሳጣ እንዲሁም የሰው ልጅ ንብረት ማውደሙ ሳያንስ የነገ ህፃናትን ስነ ልቦና እየበላ ይገኛል። የተራዘመ የእርስ በርስ ጦርነት በአዲሱ ትውልድ ስነ ልቦና ውስጥ ጦረኝነትን እያሳደገ የጦርነትንም መንስኤ እያወሳሰበ እንደሚሄድ ለመረዳት ይቻላል። ይህንን ለማረጋገጥ የህፃናቱን ጨዋታ መመልከት በቂ ነው። የጦርነት አካባቢዎች የህፃናት ጨዋታ ውጊያ ነው። ጨዋታቸው ሁሉ በኮባና በመሰል ነገሮች በተሰሩ ሽጉጥ፣ ክላሽ፣ ዲሽቃና መሰል የጦር መሳሪያዎች የታገዘ ነው። እነዚህ የጦር መሳሪያ መጫወቻዎች ድሮ የሉም ማለት አይደለም። የቀድሞዎቹ የተቀዱት የልብ ወለድ ዓለም ከሆነው ፊልምና ከእውነተኛ ብሔራዊ ጀግኖች ታሪክ የተቀዳ በፊልሙ ታሪክ ውስጥ አሸናፊ የሆነውን ልብ ወለዳዊ ጀግና ለመሆን ብሎም እንደ ጃጋማ ኬሎ፣ እንደ በላይ ዘለቀ፣ እንደ ራስ አበበ አረጋይ ለመሆን ነበር። የአሁኖቹ ህጻናት መጫወቻቸውን የቀጸሉት ወይም የወሰዱት ከሰፈራቸው ላይ ከተጠመዱ ድሽቃዎችና ታጣቂዎች ከታጠቋቸው ክላሽኮቭ ነው። የዛሬ ህጻናት የውጊያ ጨዋታ የሚጫወቱት ጀግና ብቻ ለመሆን ሳይሆን በትክክል ያላወቁት ፖለቲካዊ ሀሳብ ውስጣቸው እየሰረጸ የራሳቸው ጎሳ እያፈቀሩ የሌላውን እየተጸየፉ ነው። የድሮዎቹ ህጻናት በፊልም የተመለከቱትን ብሔራዊ ጀግና መሆን ሲሆን የአሁኖቹ ህጻናት ብሔራዊ ወታደሮችን ለመዋጋት እድገታቸውን የሚናፍቁ እየሆኑ ነው። በኢትዮጵያ ልነቀል ያለ የእርስ በርስ ጦርነት ሰንኮፍ ከንብረት መጥፋት ብሎም ከሰው ህይወትና አካል ላይ ጉዳት ከማድረሱም በላይ አገራዊ ችግሮችን እያመጣ ነው። የመጀመሪያው ተተኪውን ትውልድ የአገር ፍቅርና አንድነትን ከማሳሳቱ በተጨማሪ የጋራ ሀሳብና ብሔራዊ ኩራትን በሂደት እየሸረሸረ ነው። በብሔር በሰፈርና በአካባቢ በመሳሳብ መተማመን እያሳጣ ነው። ተተኪው ትውልድ በዚህ አይነት ሰንሰለት ሲወርድ በብሔራዊ ጦር አባልነት የሚመለመል ወጣት እንኳን ይጠፋል። በግድ ተይዞ ቢገባ ስልጠናውን ሲጨርስ በቡድን ሆኖ የቡድን መሳሪያ ይዞ ይሰወራል። ካልተሳካም ብቻውን የነፍስ ወከፍ መሳሪያውን ይዞ ወደ ብሔሩ ነፃ አውጪዎች ይቀላቀላል። የእርስ በርስ ጦርነት በኢኮኖሚም በአምራች ኃይልም በአእምሮ ልማትም አገርን ባዶ ራቁት የሚያስቀር ነው። ትውልድ እርስ በራሱ እንዳይግባባ የሚያደርግ ቁርሾ የሚያስቀምጥ ነው። ተዋጊዎች ወደ ጠረጴዛ ቢመጡ እንኳን ተግባቦታቸው ወለፈንዲ እየሆነባቸው የጋራ እቅድ፣ የጋራ ተስፋ ለማስቀመጥ እንቅፋት የሚፈጥር ነው። ህጻናቱም ልጅነታቸውን ጨርሰው ሰውነታቸው ሲጠነክር የኮባ ክላሻቸውን ጥለው የብረት መትረጌሳቸውን ያነግታሉ። በኢትዮጵያ ሰማይ ስር ጦረኛ ትውልድ በዚህ መንገድ እየተፈጠረ ነው። ወደ ጠረጴዛ መጥቶ የማይነጋገር፣ መድፍ ካልተተኮሰ እንቅልፍ የማይወስደው፣ ደም ካልፈሰሰ ሰላም የማይሰማው ጦረኛ ትውልድ እያደገ ነው። አሁን ያለው ትውልድ አፈሙዙን ካልዘቀዘቀ ጦርነቱ በተራዘመ ቁጥር ትውልድ ከዚህ በላይ እየተጨካከነ ይሄዳል። የፖለቲካ አስተሳሰቦች ድጋፍ እየሰጡትና ማጣቀሻ እየሆኑ መተላለቁ ይበልጥ ይጨምራል። ስለዚህ ሁሉም ኢትዮጵያዊ ቆም ብሎ አገራዊ አንድነትንና ሉዓላዊነትን በጠበቀ መልኩ በጥሞና መፍትሄ መፈለግ አለበት። ፍቅርና ሰላምን መስበክ፣ መተማመንን ማጽናት አለበት። የህፃናትን አእምሮ ከብልሽትና ከጥፋት መታደግ አለበት። ሰላም ለሀገራችን።